አሁን እኛ ጥያቄ እንጠይቃለን። አሁን እኛ እኮ ትዕቢታችን እንደውም ማምላክ ተረብሮ እኮ ያልከው እውነት ማለት በቃ አንዲት ትምህርት የተማረ እንደሆነ ያቺ ካልተጠራችልን ያዙ ይልቀቁኝ ነው። በቃ ያዙ ይልቀቁን፣ አገሩን በሰይፍ ነው የምፈጀው ነው እውነት። ቢቻለን አንድ ቀን ውጠ ነው በጥርሳችን ነክሰ ነው ሰው እኔ እጹብ ድንቅ ነው የሚያሰኝ በእውነቱ ማለት እግዚአብሔር ዝቅ ብሎ የሚያማክር ሰው፣ አውቆ የሚያማክር ሰው፣ ምክር የሚጠይቅ ሰው ደግሞ እውነቴን ልንገራችሁ ብቃት በእውቀት አይመጣም፣ በትህትና ብቻ ነው የሚመጣው። እንጦንስ በቅቶ መላእክትን ለማየት ከበቃ በኋላ አባ እንጦንስ ደቀ መዝሙሩን ያማክር ነበር። አንድ ቀን ደቀ መዝሙሩን ቢያማክረው አባቴ ያለው አቤት፣ ቆስጠንጢኖስ ድግስ ልጄ ያለው አቤት፣ ቆስጠንጢኖስ ድግስ ናና ባርከኝ ብሎኛል፣ ቤተ መንግስት ጠርቶኛል ልሄድ አለው። ደቀ መዝሙሩን እኮ ነው እሱ እኮ የዛ ጊዜ በቅቷል፣ መጻሕፍትን አዋቂ ነው። ምን አለው ደቀ መዝሙሩ? አይ አባቴ እንግዲህ እኔ ከርሶ አላውቅም፣ ግን ከሄዱ እንጦንስ ይባላሉ፣ ከቀሩ አባ እንጦንስ ይባላሉ። ምን ማለት ነው? ምን ቀረ? አባ ቀረ። መንደር ለመንደር ከዞርክ ምን ቀረ? አባ ቀረ ማለት ነው። አባትህ ከተቀመጥክ ግን አባ ትባላለህ ብሎ ሲነግረው ልጅ አንተ በለጥከኝ ብሎ ንጉሱ ከጠራው ደብዳቤ አጥፎ ቀረ ይላል።